ቅዱስ ገናና በሆነው ስሙ እንደመሰነበታችሁ እንደምን አደራችሁ እንደምን አረፈዳችሁ። ምስጋና የባህሪ ገንዘቡ የሆነ ዓለም ሳይፈጠር በአንድነት በሶስትነት በአገዛዝ በስልጣን በጌትነት በባህሪ በመለኮት የነበረ ያለ የሚኖር ጥንት በነበረው አኗኗሩ በማይለወጥ ባህሪው ምስጋናው ዛሬም ያለ በኋላም ዓለምን አሳልፎ የሚኖር ይህንን ፍጥረት በኪነ ጥበቡ የፈጠረውን ፍጥረት በቸርነቱ የሚመግብ የሚጠብቅ ሁሉንም በጊዜው የሚያሳልፍ ለእያንዳንዱ እንደየስራው ከቸርነቱ ጋር የሚከፍል አምላካችን እግዚአብሔር እስከዚህ ሰዓት አድርሶናልና ከምስጋና በቀር ሌላ የምናቀርብለት ነገር ስለሌለን ስሙ ለዘላለም የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች እመቤታችን ቅድስት ድንግል ማርያም ምስጋና ይድረሳት። እንኳን ለዚህች ዕለት ሰዓት የተቀደሰ ቀጠሮ በሰላም በጤና አደረሳችሁ አደረሰን። በጣም ደስ ትላላችሁ። ቤተ ክርስቲያን ድምቀቷ፣ ውበቷ፣ ታሪኳ፣ ስራዋ፣ የሚገርም ቅድስናዋ፣ ተአምሯ የሚገለጠው በእኔ በእናንተ ላይ ነውና ቅድስት ቤተ ክርስቲያን እንዲህ ባለ ሁኔታ ስለሰበሰበችን ሁላችንንም በአንድ ቃል እግዚአብሔር እንድናመሰግን እንደዚሁም ደግሞ በአንድ ልብ ሆነን በቤቱ ተሰብስበን የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጅነታችን የእግዚአብሔር ልጅነታችንን እንዲህ ሰብስባ እቅፍ ድግፍ አድርጋ ያደረሰችን ቅድስት ቤተ ክርስቲያን እግዚአብሔርን ከፍ አድርጋችሁ አመስግኑት። እንኳን የቤተ ክርስቲያኒቷ የልደት ቀን በሰላም በጤና ደረሰን አደረሳችሁ። ቅድም በመግቢያ የጥንቷን ቤተ ክርስቲያን ዛሬ ከምንሰራው ጋር እንድታገናኝ ያሉ መምህሩ ስነሳ እንዲያው የጋበዙኝ መምህር አንድ ነገር አልኋቸው። ታላቅ ሕንፃ ቤተ ክርስቲያን እየሰራችሁ ነው። እኔ ደግሞ ብዙ ጊዜ አስተምርና ምዕመናን ድርሻቸውን ይስሩ ነው እንጂ ብለው ሌላ ነገር ብዙ አልችልም አልኋቸው። እባክህ ጠንካራ አባት አሉን፣ ጠንካራ ምዕመናን አሉን። ወንጌል ነው የምንፈልገው። ጠንካራ ሕንፃ አሰሪ ኮሚቴ አለን፣ ጠንካራ ሰበካ ጉባኤ አለን። ጥሩ ስራ እየሰራን ነው። ወንጌል ብቻ እናስተምር። ህዝቡ በጸሎት በገንዘብ በሀሳብ በእውቀት አስቦ እየሰራ ለዚያ ደርሶታልና ብዙ የምናስቸግረው አይደለም። አስቦ የሚሰራ ሰው ነው። ንጹሕ ወንጌል ካስተማር ነው ይሰራል ብለው ምስክርነት ከክቡር አስተዳዳሪው እስከ እናንተ ምስክርነት ሰጠውኛልና እስቲ የራሳችሁን ከፍ አድርጋችሁ አመስግኑት። በእውነት ለምን ብዙ ጊዜ እንዲህ አይነት በዓላቶች ታላላቅ በዓላቶች የሚያልፉት የወያያችሁት ነው የህንፃ እንልና መሰረታዊ ትምህርት ሳናስተምራችሁ እንቀራለን። ከልባችሁ ይልቅ ኪሳችሁን እንፈልግና ባዶ እናስቀራችኋለን። ከተማርነ ግን አስበን እንሰራለን። እኛም ድርሻችንን እናስተምር፣ እናንተም ደግሞ ድርሻችሁን ትሰራላችሁና እግዚአብሔር ማስተዋሉን ጥበቡን ሰጥቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሌላም እመቤታችን በዕለተ ቀኗ በእናንተ ጸሎት በሕንፃ አሰሪ ኮሚቴ በሰበካ ጉባኤ በክቡር አስተዳዳሪው ጥንክርና አንድ የሰራችሁላትና ያከናወነችው ድንቅ ታምር አሁን እየነገሩ እየገረመኝ ነበር። እንኳን ደስ አላችሁ። አልናገርም፣ ብቻ ማመስገን ብቻ ነው። በጣም ይገርማል።
ወውእቱ ርዕሰ ለቤተ ክርስቲያን የቤተ ክርስቲያን ራስ እሱ ነው። በሉስ ድገሙት። አሁንም ሰልሱት። የማን ራስ? ማን ነው? እሱ ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ክርስቲያኖች ምዕራፍ 1 ቁጥር 18 ላይ ያለ ቃል ነው። የቤተ ክርስቲያን ራስ እሱ ነው። በዛሬው ዕለት የምንማማረው ሁለት ታላላቅ መሰረታዊ ነገሮችን ነው። አንደኛ ይቺ ቤተ ክርስቲያን ስትሰራ መሰረቷ፣ ጉልላቷ፣ ጣሪያዋ፣ ግድግዳዋ የተመሰረተበትንና ልዩ ታሪካዊ ቀን ስለሆነ እንዴት ተሰራች? የመጀመሪያዋ ቤተ ክርስቲያን የተገኘችው፣ የተሰራችው፣ የተመሰረተችው እንዲያው ለመሆኑ ታሪኩ ምን ይመስላል? ብዙ ጊዜ እኛ የምንመሰረታትን ቤተ ክርስቲያን የምንሰራትን ቤተ ክርስቲያን ተሰባስበን የሰበካ ጉባኤው አስተዳደር ጽሕፈት ቤት ሁሉም ተሰብስቦ ይወስና እንዲሁ እንዲህ ብናደርግ አይሻልም ወይ የሚለው የጥንቱን መነሻ የቤተ ክርስቲያኒቷን ታሪክ ማየት ነው የመጀመሪያው የትምህርቱ ዓላማ። ሁለተኛ ቅድስት ቤተ ክርስቲያን ማናት? የምንሰበሰብባት የምንጸልይባት ምሳሌ ወመስጋድ የሆነችው ቤተ ክርስቲያን ማናት? የሚሉ አንድ 5 ነጥቦችን እናስይዝና ከኛ ምን ይጠበቃል በሶስት ጭብጥ ሐሳቦች ነው የምንጠቀልለው። ቤተ ክርስቲያኗ መሰረቷም ጉልላቷም እሱ ነው። በጣም ጥንታዊት ናት፣ ታሪካዊትም ናት፣ ኩላዊትም ናት። ወደ ኋላ የታሪክ ዳራዋን ወደ መጨረሻው ደግሞ የታሪክ መጨረሻዋን ስንመለከት መጨረሻዋና መጀመሪያው በጣም የሚገርም ነው። ከመሰረቷ እስከ አገልግሎቷ ድረስ ሰማያዊ ውቅር ነው ያላት። ምክንያቱም የተሰራው ሁሉ ስርዓት የውስጡ አገልግሎቷ፣ ንዋያተ ቅድሳቷ በጠቅላላ ሁለንተናዋን ስናየው በሰማዩ ስርዓት ነው የተሰራችው። በጠቅላላ በቤተ መቅደሱ የሚሰጠውን አገልግሎትና የሚሰጥበትን ንዋያተ ቅድሳት አገልግሎት የምናቀርብበት ንዋያተ ቅድሳት እያንዳንዱ በሰማይ መኖሩን ቅዱስ መጽሐፍ መዝግቦልናል። ስለ ንዋያተ ቅድሳቱ፣ ስለ አክሊሉ፣ ስለ አልባሳቱ፣ ስለ ጽናው፣ ስለ ዕጣኑ፣ ስለ ማይጠንቱ፣ ስለ ቃል ኪዳኑ ታቦት፣ ስለ ምስጋናው እያንዳንዱ በመላእክት ከተማ በሰማይ የሚፈጸም መሆኑን ይነግረናል። ሊቁ ይህንን ቃል ሲጠቀልል ሥርዓተ ሰማይ ተሰራ በዲበ ምድር፣ በምድር የምታዩት የቤተ ክርስቲያኒቷ ሥርዓት በሰማዩ ሥርዓት የተሰራ ነው። በሰማይ ካህናተ ሰማይ አሉ፣ በምድርም ካህናተ ምድር አሉ። በሰማይ ጽናውን ይዘው በእግዚአብሔር ታቦት መንበር ዙፋን የሚያመሰግኑ አሉ፣ በዚህም በዙፋኑ የሚያመሰግኑ አሉ። በሰማይ ሳያርፉ ትጉሃን መላእክት ቅዱስ 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 እያሉ ያመሰግኑታል። በምድርም ቅዱስ 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 እየተባለ ይመሰገናል። መሰረቷም እሱ ነው፣ ጉልላቷም እሱ ነው። ከዚያን ጀምሮ ያለውን ታሪክ ይዞ ለመምጣትና ከዚች ቤተክርስቲያን በፊልጵስዩስ ከተሰራችበት ለማድረስ አንድ ራሱን የቻለ
ስልጠና ሰፊ ጊዜ ስለሚፈልግ ታሪኩ ከላይ ይጀምራል። ከመላእክት ከተማ ወደ አዳም ስንመጣ በአንዲት ድንጋይ የተሰራች ቤት ናት ቤተ መቅደሱን ያገለገለችው። አዳም መስዋዕት የሰዋባት፣ ከአምላኩ ጋር የተነጋገረባት፣ ጸሎት ያቀረበባት አንዲት ድንጋይ ናት። ያልታደለው ሰይጣን ለክፋት ወረወራት፣ የታደለው አዳም ደግሞ ቤት አደረጋት። ሰይጣን ለክፋት የተጠቀመውን ድንጋይ እግዚአብሔር ግን ለአዳም ቤተ መቅደስ አድርጎለታል። ያልታደሉ እጆችና ድንጋዮች ሰው ይወገርባቸዋል እንደ እስጢፋኖስ። የታደሉ ድንጋዮች ደግሞ ሕንፃ ቤተ መቅደስ ሆነው ይሰራሉ። ድንጋይ ከሚለው ቃል ወጥተውም ቤተ መቅደስ የተቀደሰ ቦታ እስከመባል ይቀደሳሉ። ለመቅደስነት የታደለ ድንጋይ እንዳለ ሁሉ ለመቀደስም ለመቀደስም የታደለ ሰውም አለ። በድንጋይ የሰውን ሕይወት ለማጥፋት ያልታደለ ሰው እንዳለ በድንጋይ ደግሞ ቤተ መቅደሱን የመስራት ደግሞ ዕድል የተሰጠው ሰው አለ እና ዲያብሎስ አዳምን ለመግደል ለማጥፋት የወረወረው ድንጋይ የአዳም ባት ሆኖታል፣ መቅደስ ሆኖታል። ወተደብተረት ይትብን ላይለርስ አዳም ሰሉሰ መዋዕለ ወሰሉሰ ለያልየ። ሰይጣን የወረወራት ድንጋይ ለአዳም የ3 ክፍለ ዘመናት ቤት ሆናለች። ሊቃውንት 3 ቀን ብለዋል፣ ግን 3 ክፍለ ዘመናት ነው። 930 ዓመት ባቱናው አገልግላለች። ደሜ እንደፈሰሰ አይቀርም ብሎ ደሙን መስዋዕት አድርጎ ያቀረበው በዚህች ቤት ነው። የዛሬውን ተቀብያለሁ፣ ከዚህ በኋላ ግን ሰው በወልደ እግዚአብሔር በእግዚአብሔር ልጅ ደም ይድናል እንጂ በሩቅ ብእሲ ደም አይድንም የሚለውን የደም መስዋዕት የሰዋው ያቀረበው በዚያች አንዲት ቤት ነው። ያቺ ድንኳን ሆና ኖራለች ነው። ሰይጣን የሚወረውራቸውን ነገሮች በጸጋ ስንቀበላቸው የኛ ቤት ነው የሚሆኑት። ክፉዎች ክፉ ነገር ወደ እናንተ ሲወረውሩ እናንተ በጸሎት ስትቀበሉት፣ በበጎነት ስትቀበሉት አገልግሎት ሰጪ ነው የሚሆነው። ስለዚህ ከዚያን ጊዜ ጀምሮ አዳም በዚያ ባት ኖረ፣ ኖህ በመርከቢቷ ኖረ፣ ሙሴ ድንኳን ሰራ፣ ሰሎሞን ቤተ መቅደሱን አነጸ። ወደ አዲስ ኪዳን ስንመጣ በቤተ መቅደስ ከኢየሩሳሌም ወጥቶ ሌላ ቦታ የማይሰራ ሕግ ነበራት ኦሪት። ምኩራብ በየቦታው የጸሎት ቦታ መስራት ይቻላል፣ መማሪያ ቦታ መስራት ይቻላል። መቅደስ ግን ከኢየሩሳሌም አይወጣም ነበር። መስዋዕት የሚሰዋው ሰውና እግዚአብሔር የሚታረቀው የሚነጋገረው ኢየሩሳሌም ሰሎሞን 46 ዓመት በሰራው ቤተ መቅደስ ብቻ ነበረ። መሰረቱም ጉልላቱም ክርስቶስ የሆነው የዚችን ቤተ ክርስቲያን መሰረት የጣለው ሐዋርያትን አስተማራቸው። የቤተ ክርስቲያኒቷን ሥርዓት ነገራቸው። ሐዋርያትም እግዚአብሔር የሚመሰገንበት የሚመለክበት ቤተ መቅደስ እንስራ የሚል ሐሳብ አሰቡ። የአዲስ ኪዳኗ ቤተ መቅደስ ቤተ ክርስቲያን የተሰራችው በሐዋርያት ዘመን ነው። የክርስቶስ ሥጋ የሚቆረስባት፣ ክቡር ደሙ የሚፈስባት የሚቀዳባት፣ የሕይወት እንጀራ የሕይወት መጠጥ የሚሰጥባት፣ ሰውና እግዚአብሔር የሚታረቅባትን ቤተ ክርስቲያን በፈቃደ እግዚአብሔር ሐዋርያት መስርተዋታል። እንኳን ደስ አላችሁ፣ እንኳን ደስ አለን። ምክንያቱም እንዲህ ነው። ጳውሎስና በርናባስ ናቸው ሐሳቡን የጀመሩት።
ሶበ ሰበኩ ውስተ አሕዛብ ወአምኑ ላዕለ እደዊሆሙ ዘእንበለ ይኩን መካሎሙ ኀበ ያቀርቡ ቁርባነ። መሥዋዕት የሚሰዉበት የሚያጠምቁበት ቤት ሳይኖራቸው አማኞች በዙ። የእግዚአብሔርን ቃል እየሰሙ ወደ ሃይማኖት የሚገቡት በአሚነ እግዚአብሔር የሚጸኑት የሐዋርያትን ትምህርት የሚቀበሉት በሚገባ የመጀመሪያው ከሕንፃው በፊት ሰው ሰሩ። ሕንፃ እግዚአብሔር ሰው ሰሩት፣ አነጹት፣ አስተካከሉት፣ መሰረት ጣሉ። እግዚአብሔር የሚፈልገው መጀመሪያ እኛ እንድንሰራ ነው። ቤቱ እንዲሰራ የምታስቡ የምትጨነቁ በጣም ታላቅ ፍላጎት ያላችሁ ምዕመናን ጸሎታችሁ፣ ልመናችሁ፣ ፍላጎታችሁ፣ ምኞታችሁን እግዚአብሔር ይቀበለዋል። ልክ ነው። ቅድሚያ ግን የሚፈልገው የእናንተን መሰራት ነው። በምንሰራው ቤተ መቅደስ ቀድመን እንሰራ። ለሥጋው ደግሞ የበቃ ሕይወት ይኑረን። ለንስሐ የበቃ ሕይወት ይኑረን። ንስሐ እንግባ፣ ሥጋውን እንብላ።